ጥላውን ያስወገደ ህዝብ የግፍ ንዳዱን ሲቀበል ይኖራል። ለሊቢያኖች እየሰራ ነው። በሀብት፣ በሰላም፣ በትምህርትና በጤና አንደኛ የነበሩ ሰዎች ተታለው ሁሉንም አጥተውታል። እንደ አውሮፓውያን አቆጣጠር በ1988 በስኮትላንዱ ሉከርቢ ሰማይ ላይ የጋየውን አውሮፕላን ተጠያቂ ናቸው የተባሉትን ሁለት ሊቢያኖችን ላለመስጠት ሙአመር ጋዳፊ 11 ዓመት ድረስ ጸንተዋል። አንድ ሊቢያዊ በምንም ማዕቀብ አልሰጥም፣ የፈለጋችሁትን ማዕቀብ ጣሉብኝ፣ አንድ ሊቢያዊ ውድ ነው ብለው ለህዝባቸው ያላቸውን ፍቅር አሳይተዋል። በ1967 በ27 ዓመታቸው አረንጓዴ አብዮትን አቀጣጥለው የሊቢያውን ንጉስ አንዲት ደም ሳትፈስ አወረዱት። በወቅቱ ሊቢያኖች ቤት አልነበራቸውም። ጋዳፊም ቃል ገቡ፣ ሁሉም ህዝብ ቤት ሳያገኝ ቤት ውስጥ አልተኛም፣ እቤት አልሰራም አሉ። በዚህም ምክንያት ነው ግዙፍ ሆቴሎች ላይ ሲያድሩ ለብቻቸው ድንኳን ሰርተው የሚተኙት። ወላጅ አባታቸውም እስከ ለተሞታቸው ድረስ ድንኳን ውስጥ ነበር የሚያድሩት። ሕክምናና ትምህርት በነፃ ነው የሚገኘው ሊቢያ ውስጥ። የሊቢያ ህዝብ መብራትም በነፃ ነው የሚያገኘው። አንዲት ቀን ለመብራት ከፍሎ አያውቅም። አንድ ሊቢያዊ ገበሬ ልሁን ካለ ጋዳፊ ያለ ምንም ቢሮክራሲ መሬት በነፃ ይሰጡታል። ዘመናዊ የእርሻ መሳሪያዎች በነፃ፣ ምርጥ ዘር በነፃ ያገኛል። ይህም አልበቃ ብሎ ከብቶች በነፃ ይሰጡታል። በሊቢያ አንድ ሊቢያዊ ታክሞ መዳን ካልቻለ በነፃ ውጭ ሀገር ይላካል። አንዲት ሳንቲም እንዳያወጣም ለታማሚው በየወሩ $2300 አበል ይከፈለዋል። አንድ ሊቢያዊ ተማሪ በሀገሩ ሳይከፍል በነፃ ተምሮ ዩኒቨርሲቲ ሌላ ሀገር ልማር ካለ በነፃ ጋዳፊ ይልኩታል። መኪና መግዛት የፈለገ ሊቢያዊ 50% ገንዘብ በጋዳፊ ይሞላለታል። ጥንዶች ሲጋቡ ልክ እንደ ቀድሞ የኢትዮጵያ ንጉስ ኃይለ ሥላሴ እጅግ ሙሽራን የሚያከብሩት ሙአመር ጋዳፊ ለጥሎሽ $60,000 ይሰጣሉ። ልጅ ከወለዱ ደግሞ $5,000 ስጦታ ያበረክታሉ። የጋዳፊ ጉዳይ ለምዕራባውያኖች እና ለአሜሪካ እንቅልፍ ነሳቸው። ያልተኙበት ሰበባቸውም እኚህ ናቸው። አንድ የሀገሬን ነዳጅ የምሸጠው በእናንተ ወረቀት ዶላር፣ ዩሮ ምናምን አይደለም። የሀገሬን ጥሬ ዕቃ የምትፈልጉ ከሆነ ጥሬ ዕቃችሁን ስጡኝ። ነዳጅን የምሸጠው በወርቅ ነው አሉ። ወርቅ እየሰበሰቡ ወርቅን እያከማቹ ወረቀትን የሚሰጡት ምዕራባውያኖች ይህ ነገር እጅግ አስደነገጣቸው። ሁለተኛውና ትልቁ ጉዳይ ግን ሊቢያ ያላትን እምቅ የነዳጅ ሀብት በመፈለጋቸውና መቀራመት ስለ ሻቱ ነው። በጀርመን በደረሰ የሽብር ጥቃት የጋዳፊ እጅ አለበት ብለው ወነጀሏቸው። ወንጅለውም አልቀሩም። የሊቢያ ከተማን ትሪፖሊን አሜሪካኖች በቦምብ አጋዩት። ጋዳፊ በዛን ጊዜ 2 ሴት ልጅ ነበራቸው። በቦምብ ጥቃቱ አንዲት ሴት ልጃቸውን በሞት አጡ። ጋዳፊ ለቅሶ ተቀመጡ። ህዝብ ይወደኛል፣ ህዝቤ አሳልፎ ለማንም አይሰጥም፣ ምክንያቱም የምኖረው ለህዝቤ ነው የሚሉት ጋዳፊ በቱኒዚያው መምህር ቦአዚዝ ራስን ማቃጠል የተነሳው የአረብ አብዮት እሳቱ እሳቸው ላይ ደረሰ። በድንግል ሴት ወታደሮች የሚጠበቁት አፍሪካ አንድ የመገበያ ገንዘብ ይኑራት ብለው የሚሞግቱት ዓመት በዓል ሲሆን ለሊቢያዊ አባወራ ፍየልና ገንዘብ የሚሰጡት ህዝባቸው በነፃ ጤና፣ ትምህርትና ሌሎችንም ነገሮች እንዲያገኝ ነፃ ነገርን የሚሰጡት አሜሪካና ፈረንሳይ ሰላም እናስከብር ብለው በአረብ አብዮት እንደ ጠላት
ባጎረሱት እጅ ጋዳፊን አስገደሏቸው። ጋዳፊ ከመሞታቸው በፊት እንዲህ ይሉ ነበር፣ ተው ተው ተው፣ ኃጢአት ነው፣ ተው ኃጢአት ነው፣ ኃጢአት ነው፣ በአላህ ተው ይሉ ነበር። Of his life show him wounded and begging for mercy. He struggles, stumbles and shouts as he fights against the enraged rebels. Haram alayko, he says over and over, an Arabic expression that literally means this is a sin for you. According to ABC's translators, it's generally used as a plea of vulnerability. Muammar Gaddafi, who showed no mercy in his own life, begs for mercy as his is coming to an end. አዎ ሊቢያኖች ኃጢአት እንደሰሩ ለማወቅ ብዙም አልቆዩም። ምድራቸው አኬልዳማ የተረገመች ምድር ሆነች። ባራክ ሁሴን ኦባማ በአሁኑ ጊዜ ያለችውን ሊቢያ በተመለከቱ ጊዜ ስህተት ሰርተናል አሉ። ፈረንሳይም አብራ አዎ ተሳስተናል አለች። ምዕራባውያን ሁሌ በአፍሪካና በአፍሪካውያኖች ይስቃሉ። አፍሪካውያን ሊቢያዎች ደግሞ ጥላውን ያስወገደ ህዝብ የግፍ ንዳዱን ሲቀበል ይኖራል የሚለውን አባባል የቀዘቀዘ መሳሪያቸውን ይዘው ሁሉ ጊዜ ያልጎመጉሙታል።